እና ወንድም አዎ ምን ነው? አይ ያው ሰው ከተግባባ ከዛም በላይ ይሆናል ብዬ ነው። እሺ እባክህ ምንድነው የኔ መሰለ ቢሮ ቁጭ ብሎ ማዘዝ? በራኝ ቋቋ ይሄ እኮ የበረት ቤት አይደለም የሚልሽ ነበር አባቢ ነው። ይልቅ በስተመጨረሻ የአባትን ዙፋን ስለተረከብክ ደስ ብሎኛል። እሱ እንደሆነ ስራውን አድርገህ አድርጎ ትቶታል። አስተማማኝ ነው። ያንተ እዚህ መሆን ጥሩ ይመስለኛል። እሺ ማዬ ቡና ወይስ ምን ልዘዝልሽ? አይ ይቅርብኝ። ይልቅ ምን ሆነሃል? ፊትህ ልክ አይደለም፣ ደስተኛ አትመስልም። እማ አልዋሽም። ድሮ እኮ ይህን ወንበር አጥብቄ የፈልገው የነበረው አምራንን ማግባት ፈልግ ስለነበር ነው። ለአምራን ስል ማለት ለዛች አታላይ ሴት? እማ እናንተ ብቻ እኮ አይደላችሁ። አምራንም የኔን ስኬት እኮ ሁሌ ትመኝ ነበር። እዚህ ድርጅት ላይ ኃላፊነት ይዤ መሪ ሆኜ ማየት ትናፍቅ ነበር። ለዛም ደግሞ ሁሌም ነበር የምታበረታታኝ። አይምሰልና ለራሷ ጥቅም ስትል ነው የምታደርገው። እማ አምራንን እንደምታያት አውቃለሁ፣ ግን በፍጹም እርግጠኛ ሆኜ የምነግርሽ ነገር አንቺ እንደምታስቢ አይነት ልጅ አይደለችም። አልገባኝም። አሁንም እየተከራከርላት ነው? ልብ ወደዛች ሴት እየተመለሰ ባልሆነ ታርቀናል ያልኩት ውሸት ይመስሎሽ ነው? እማም እንደምታይ አላውቅም፣ ግን በቅርቡ አምራንን ማግባት አይቀርም። በቃ አልኩ እኮ ነው። ቆይ እንዴት ነው አንተ የምታስበው? ያን ሁሉ በደል የፈጸመችብን ሴት እንዴት ነው ድጋሚ ያገባታለሁ የምትለኝ? ምን ላድርግ እማዬ፣ እኔም ብታስከፋኝም ብትበድለኝ ብትጎዳኝም የኔን ይቅርታ ለማግኘት የሄደችበት ርቀት እኮ በጣም የሚያሳዝን ነው። ብዙ ውጣ ውረዶችን ብዙ መከራዎችን አልፋለች። ያንን ሳይ ነው መልሼ ለእሷ ያለኝ ፍቅር ያገረሽብኝ። እማ በቃ ምንም ይሁን ምንም የተጎዳችውን ጉዳት ቢያንስ አጠገቧ ሆኜ ልክሳት ይገባል። በዛ ላይ የልጄ እናት ነች። ናሁ እሷ የምታፈቅረው ገንዘብህን ነው። አንተ ግን መቼ ማለት ተገልጦ እውነቱ የሚገባ? ለማንኛውም በቅርቡ ቤት ይዣት እመጣለሁ። ምን ልታደርግ ነው ደግሞ ቤት ይዛት የምትመጣ? አባዬን ሽማግሌ ላክ ብየው ነበር፣ አሻፈረኝ አለ። ስለዚህ እናንተ ፈቃደኛ የማትሆኑ ከሆነ በጉልበትም ቢሆን ቤት ይዣት እመጣለሁ። አለቀ። አዎ ማየ፣ በጣም ነው የማዝነው። አንተ ይህንን ካደረግ የእውነት በጣም ነው የማዝነው። ቆይ እኔ ግራ የገባኝ ነገር አንቺም አባዬም የኔን ደስታ አይደል የምትፈልጉት? ቆይ ደስታህን የምታገኘው ከዚች ባለጌ ሴት ነው? ቆይ ግን ምንድን ያስነካች? እማ አፈቅራታለሁ አልኩሽ እኮ። ሁለተኛ እድል ስጣትና አልያት። የሰው ልጅ እኮ ሁለተኛ እድል ሊሰጠው ይገባል። ከጥፋቷ ትታረማለች ልጅ ነው። እሷ መቼም አትታረምም። ያንን ሹፌር አይደል እንዴ ቅምጥ አድርጋ ይዛ ከአንተ ገንዘብ እየወሰደች ትዝናናበት የነበረው? እሱ ያለፈ ታሪክ እንደሆነ ተነጋግረን ተማምነናል። እሷ ስላለች ነው ይሄን ያመንከው አይደለም? ቆይ አንተን የምትመጥነ ሴት በሀገሩ ጠፍታ ነው እሷን የምትንጠለጠለው? እማ ቆይ እኔ ስንት ጊዜ እኔን ነገር መናገር ያለብኝ? እኔ የምትመጥነኝን ሳይሆን የምትወደኝን ነው ማግባት የምፈልገው። እንግዲያውስ ነው እሷን የምትመርጥ ከሆነ ይሄን ድርጅት የማስተዳደር ሀሳብህን እርሳ። ማለት ጭራሽ በድርጅቱ እያስፈራራሽ ነው? አሁንም ቢሆን አንተም ሆንክ አባትህ ይሄን ድርጅት ገንዘብ ውስጥ በትኑ ጸጥ ብያለሁ። ይሄው እሱም ለነዛ ከንቶች ቤት ካልገዛውላቸው እያለኝ ነው። አባዬ እሺ፣ እኔ ቆይ ምን አደረኩ? የምወዳትን የምትወደኝን ላግባብ አልኩ። ምንድን ነው ጥፋቴ? ያው አንተ ደግሞ ገና ድርጅቱ ላይ ስልጣን ከመያዝ ያችን አንበጣ ብቻ የድርጅቱን ገንዘብ ካልበተንኩት ትላለህ። ቆይ አንተና አባት ምን እየሆናችሁ ነው እንዴ? ልታሳብዱኝ ነው እንዴ? አሁንስ ምን አይነት ጣጣ ውስጥ ነው የገባሁት? በአንድ በኩል የምትመጥነ ማነች እኔን የምትመጥነኝ? አንቺ ደግሞ እዚህ ምን ትሰሪያለሽ? አባትሽ የለም እንዴ ነው ሀሚንዬ? እኔ እኮ ከዛ ቤት መውጣታችሁን ሰምቼ እስኪ እንዴት ነው ያሉት ብዬ ለማየት ነው የመጣሁት። እኛ እንዴትም አልሆንም፣ ፈጣሪ ይመስገን ጥሎ አልጣለንም። ፈጣሪ ማይጨከነው እኛ ላይ ነው። ለመሆኑ ባሌ የት ነው ያለው? ባሌ? አዎ ባሌ። እንዴ ፍርድ ቤት ቀርቦ ያፋታን ሰው አለ እንዴ? ከተሴ ጋር ትንሽ ተኮራረፍን እንጂ እኮ አሁንም ባሌ ነው። በእሱ ጥፋት መንከራተትን ቤቴን አጥቼ አንድ ቀን ግን አብረን እንደምኖር ተስፋ አደርግ ነበር። ለማንኛውም አሁን እሱ ሆስፒታል ነው። ከዚህ ብትወጪ ደስ ይለኛል። አይንሽን ማየት አልፈልግም። ኧረ ተይ ልጄ፣ ጥላቻሽን በልክ አድርጊው። ስለ ጥላቻ ለእኔ እያስተማርሽኝ ነው?
ቆይ እንዴት ነው አሁን ትዝ ያለሽ? ሲጀመር ጥቅም ፈልገሽ እንደመጣሽ በደንብ አውቃለሁ። ተይ እንጂ እንደዚህ አትበይ። ቢያንስ ከዚህ በፊት እንኳን የዋልኩልሽን ውለታ አታስቢም እኮ። የትኛው ውለታሽ? ስለ የትኛው መልካምነትሽ ነው እያወራሽ ያለሽ? እንዴ ምናያችን የኤርሚያስን ቅምጥ ራሴ ደውዬ አይደለም እንዴ የተጫወቱብሽ መሆኑን ያሳወቅኩሽ? ያንንም ቢሆን ያደረግሽው ሆን ብለሽ እኔን ለመጉዳት ነው። እኔ ኤርሚያስ ቤት ደርቶኝ እንድኖር ስለማትፈልጊ። አንቺ መቼም ቢሆን እኔና የአባቴ ምቾት ደስ ብሎሽ አያውቅም። አሁንስ የመጣሽው ምን ፈልገሽ እንደሆነ ማን ያውቃል? ኧረ እኔ ምንም አላሰብኩም። ያው ቢያንስ እንግዲህ ለይኩን የተከራየላችሁ ቤት ላይ አብረን ሰብሰብ ብለን እንድንኖር ነው ያሰብኩት። አሁን ገባኝ። መጀመሪያ ዙሪያ ጥምጥም ከምትሄጂ እኮ እንዲገልጹን ብትነግሪኝ ጥሩ ነበር። እና ሀሳቡ ምን ይመስልሻል ነው ሀሚ? ሲጀመር ኤደን ቸኩላ ነገረችሽ እንጂ የቤት ግዢውን ኪራይ አልታወቅም። እንዳሰብሽው ተገዝቶ ቢሆን እንኳን አንቺና ልጅሽ እዚህ ቤት ለመኖር እንዳታስቡት እሺ? ለምን ሲባል? ምክንያቱም እናንተ ጣራና ግድግዳ እንጂ ሰው ስለማትፈልጉ። እረሳሹ እንዴ? ያኔ ስንለያይ እኮ አብረን እንኑር ስልሽ ከበሽተኛ አባትሽ ጋር ማን ይኖራል ነው ያልሽ። ተይ እንጂ ልጄ ተይ። እንዴ እንደዚህማ ቂም አትያይሽ። አሁን ትወጪልኛለሽ? ውጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነው። ቤቴ ላይክ ሸር በማድረግ ሰብስክራይብ ቤተሰብ ሆኖ ዛሬ ኑሃሚን 34 ይዤ መጥቻለሁ ማለት ነው። ኑሃሚን እናቱን ስራ ቦታ ጠርቷት መጣች። ስራ ቦታ የጠራት እጮናው ጋር ያው ሊጋቡ ፈልጎ ነው። ሀይሚ እናቷ ከረጅም ቆይታ በኋላ ተለይታ አሁን ወደ ቤት መጣች። ሀይሚን አሁን ለምንድን ነው የፈለግሽን ብላ በጣም ተቆጣታት። ውጭልኝ እያለቻት ለእናቷን መልስ ሰጠቻት። እናቷ ሀይሚ ተይ እንደዚህማ አይደለም በማለት መለሰችላት። ቤተሰብ ስለነበረን ቆይታ በጣም አሪፍ ቆይታ ነበር። ሁላችሁም ቤቴ ላይክ ሸር ሰብስክራይብ በማድረግ አበረታቱኝ። እወዳችኋለሁኝ። በያላችሁበት የዓለም ዳርቻ ሰላማችሁን ይብዛልኝ።